እኔ ነው የምልህ የለየልኝ ጎረምሳ ነኝ። ጸብ የሚለኝ ለምን ደሜ አማራ ነው። እኔ አገር ቤት መሆን የመጀመሪያው ፋኖ ማሪ እኔ ነኝ። ዘመነ ካሴ ሊሆን አይችልም። እኔ ደግሞ አስረግጬ አባይን አሻግሬ ቤተ መንግስት ገርፌ ኦሮሞን ኬንያ ያስገብቸው እመለስ ነበር። ኦሮሞ ትረፍ ሲለው ትግሬ ትረፍ ሲለው እኔ አሜሪካን ሀገር ገባሁ። የፋኖ መሪ እኔ ነበርኩ። በፈለኩት አቅጣጫ ሂጄ ቤተ መንግስቱን ደብድቤ ዙሪያውን የሚይዘው እኔ ነበርኩ። የማንም ሽንታ የማንም ቅዘና ጎማ ሲፈነዳ ቅዘኑ የሚያመልጠው ሁሉ አማራን አይጫወትበትም ነበር። ጉራ አይደለም ያቃራይቱ ልጅ ቅዘና ጠመንጃ እኮ በጎን እኮ መያዝ የሚንቀጠቀጥ ብቻ እኮ ዲያስፖራ ራሱ ፈሳም እኮ ነው። እኔ ለመምታት ያላረገው ጥረት የለም። ህዋት በለው ኦነግ በለው ሻዕቢያ በለው ምናምን ቅዘና አስረግጬንም ነገር ፈሳም ነው። የሽፈራው ገርባው ልጅ የበላይ ዘለቀ የቴዎድሮስ ልጅ ማን ነው የሚነቀው ነው? በእውነት ጉራ አይደለም። ኦሮሞን እንዳለ ነው ማስቀዝም። ትግሬ በጣም ነው የሚቀዝም። ፈሳ ስድብ ብቻ ነው። ወንድ ከሆንክ አትሞክረኝም እንዴ? እኔ እኮ በዚህ ሰዓት በኩለ ሌሊት ላይ እኮ ከሌሊቱ 8 ሰዓት ነው በእግሬ የምጓዝ። በላይ ዘለቀ ይሙት ይላል፣ አጼ ቴዎድሮስ ይሙት ብቻዬን ነው የምጓዘው። አበሻ በአካባቢ ካለ ይሮጣል። እንደማልምረው ያውቃል። እዘቀዝቀዋለሁ።